ከባድ ፈተና ላይ ነው ያለነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበረ። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳን ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? አቤት ወንድምህ አይበልብህና እናትህም ወይ አባትህ ወይ ልጅህ ይሁን እቅፍ አድርገህ ስትስመው አባዬ እማዬ እናቴ ልጄ አባቴ ወንድሜ ስትለው የነበረው ሞተ ሲባል ተቀርበዋለህ? ብቻውን ከሱ ጋር ትንሽ ቤት ውስጥ ቆይ ብትባል ትቆያለህ? አንዳንድ ደፋሮች ሊኖሩ ይችላሉ፣ ግን ይከብዳል። ለምን? ስለማይናገር ስለማይንቀሳቀስ። ተሎ ብለን ያው ግባተ መሬት ውስጥ ለመጨመር ነው የምንተገው። ግን ያስፈራል። አስፈሪነቱን ተመልከቱት። ስለዚህ እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ፣ እሱ አይሰራም። ተው ያወራ፣ እሱ አይሰራም። ቤት ውስጥ እኮ አንዳንድ እናቶች አይ አባትሽ ልማዱ ነው ዝም በይው አሁን ያልፍለታል የሚሉ እናቶች ገጥሟቸው አያውቁም? ወይም አባቶች ራሳችሁ ተዋት እናታችሁ ልማዱ አይደል እንዴ ትለፍልፍ ትንሽ ከዚያ ያልፍላታል ዝም በሏት፣ በቃ ዝም ቢቻል በመናገር አለበለዚያ በምልክት ዝም በል ተው። ይሄ ነው እንዴ አሁን ለቤተ ክርስቲያን የሚጠቅማት? መከበሪያዋን እንፈልገው፣ ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። ጠላፊዎቹ ብዙ ናቸው። አሁን ከተኩላም በላይ ተኩላ እናንተ በምትሰማሩበት በጎ ነገራችሁን ቀርጸው በጎ ነገራችሁን ወስደው ከሚያስተምሩበት ይልቅ ብዙ ስትናገሩ አንዲት የምትተረጎም ካለች እሷን ጠልፎ ያውም የሰው ትርጉም አይደለም። ባለቅኔን ምንድነው የሚባለው? ባለቅኔው ነው የሚፈታው። ሌላው የቅኔው ባለቤት ነው አይደለ? ያሰበበት መንገዱን ማብራራት መተርጎም ማመስጠር ያለበት እንጂ ቅኔ ያውቃለሁ የሚለው ሁሉ ይሄ እኮ ማለቱ ይሄን ማለቱ ነው ብሎ ከተረጎመው ነገር ተዘግለባበጠ ማለት ነው። ስለዚህ አሁን ያለው እንደሱ ነው። አስታውሳለሁ ትናንትና ስልጠና ነበር። የአብነት መምህራን የአስተዳዳሪዎች በጣም ደስ የሚል ውይይት ነው ያደረግን። ቤተ ክርስቲያኒቷን ክብሯን እንጠብቅ ነው። አባቶቻችን ደግሞ ይህንን በረቀቀ ምስጢር አስተምረውናል። ግሩም የሆነ ድንቅ የሆነ ስንወጣ ግን ቃላቶቹን ወደ አላስፈላጊ ነገር በመተርጎም የቤተ ክርስቲያኒቱን ክብር የሚነኩ አንዳንድ ሰዎች መልእክት ሲያስተላልፉ ነበር የሚል ሰምቻለሁ። እግዚአብሔር ይማራቸው ይቅር ይበላቸው። ችግር ካለ እንደ ባህር ዳር ብዙ ብያለሁ። መስተካከል ካለበት እባካችሁ የቤተ ክርስቲያኒቱን ክብር ጠብቁና ኑ ከኔ ጋር እንወያይ። መነገር ያለበትን ጨምቀን እናስተምርበት፣ መነገር የሌለበትን በውስጥ ደግሞ የምናርመውን እናርምበት፣ የምናስተካክለውን እናስተካክልበት፣ ችግሩን እናስወግድበት ነው። ግን
ችግሩ እሱ አይደለም። የቤተ ክርስቲያኒቷን ክብር ለመጠበቅ ሳይሆን ደፋ ቀናው በምረዳው ያው የሚፈልጉትን ለማግኘት ሊበሏት ያማራቸውን አሞራ ጅግራናት ማለት የተለመደ ጠባይ ነው። ያለነው ዋጋ እየከፈልን ሳይሆን እየተቀበልን ብቻ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። ትናንትና ነበር አይደለም ማዋራ እኔው ራሴ ምስክር ነኝ። ከነመላከ ሰላም ጋራ ምዕራብ ጎጃም እያለን ደጋውን ቁልቁለቱን በረሃውን እንሄድ ነበር። ብዙ የሚከድበት መንገድ ስለነበረ እኛ እናቶች አባቶች መኪናዋ የሄደችበትን አፈር ጎማዋ የረገጠውን እያነሱ የሚቀቡ ባይናችን አይተናል። አባት ላይ ማደርሶ መባረክ ደግሞ ሌላው መታደል ነው ብለው የሚቆጥሩት በረከት ለማግኘት ልብስ ለመንካት ለመዳሰስ መከራ ያዩ እናቶች አባቶች አይተናቸዋል። ወደ ትናንትና ወዲያ ስንሄድ ደግሞ ሌላ ይሄ እኔም በዘመን ያየሁትን ነው። አይደለም ክርስቲያኖች ሐረር እያለሁ አስታውሳለሁ እንዲሁ በረሃ ወርደን ሙስሊሞቹ ሳይቀሩ እነዚያ የጥንት ሙስሊሞች ማህበራዊውን ኑሮ ፍቅሩ ስላላቸው እንደዛሬው ያዘው ልቀቀው በለው ጣለው የሚሉ ደፋሮች ሳይፈጠሩ ክርስቲያኑ ከሙስሊም ሙስሊሙ ከክርስቲያን ተባብሮ በሚኖርበት እልልታቸውና ደስታቸው ጭብጫባቸው እስካሁን በአይኔ ላይ በአይምሮዬ ላይ ተጽፎ ይኖራል። ዛሬ ግን የኛው እኛን አናያቸው እኮ እያለን ነው። አሁን የምንጠብቀው ጎትቶ እስከሚያወርደን ብቻ ነው አይደል? ምንም ሌላ ጥያቄ የለም። ዳርዳርታው ወደዚያ ነው የሚሄድ። እስካሁን ድረስ በአስተዳዳሪዎችም በምኑም ቢሮ ማሸግ ምናምን ማለት ምናምን እየተለመደ መጥቷል። አባትም አንቀበልም ሊቀ ጳጳሱም ተለምዷል። ስድቡ ተብሎ አልቋል። አሁን እንግዲህ ሌላውም ሰው እኛን ከማጥፋቱ በፊት እኛው በራሳችን ልንጠፋፋ ቀርበናል ማለት ነው። የቤተ ክርስቲያኒቱን ይጠቅማታል አይጠቅማትም? ይጠቅማታል። የሚጠቅማት ከሆነ እሰየ። ግን የሚጠቅማት የትኛው ነው? መተራረም። እኔን ሲያገኘኝ ቅዱስ ይለኛል፣ ወጣ ሲል ደግሞ ሌላ ቢል ምን ይጠቅማል? እዚሁ በግንባር ተሳስተሃል፣ ካንተ የሚጠበቀውን አልሰራህም፣ ይህንን አርም፣ የተጨበጠ ነገር ይዞ ይላሉ አይደለም? እሱን ተወው። እኔ የዓይን ምስክር ነኝ፣ እኔ የጆሮ ምስክር ነኝ፣ ይኸው የጥፋትህ ቢል እኮ ሁሉም ቤተ ክርስቲያኒቱን እናድናታለን። አለበለዚያ የሌላው ጥላቻ አንሶን እርስ በርሳችንም ተጣልተን ውድቀታችንን አፋጥነን የእናት ቅድስት ቤተ ክርስቲያንንም ውድቀት ለማፋጠን ካልሆነ በስተቀር ሌላ መፍትሄ ያለው አይመስለኝም። ለነገሩ እሷ በጽኑ መሰረት ላይ የተመሰረተች ናት። እግዚአብሔር የማይታወቁ ሌሎችን አስነስቶ ክብሯን ይጠብቃል። በክብሯ የምንቀልደውን ደግሞ ጠራርጎ የሚያስወግድበት ጊዜ አለው። ጠራርጎ ታሪክ እንኳን እንዳይኖረን ስም አጠራር እንኳን እንዳይኖረን ያደርጋል። ይህን አይተናል፣ ሰምተናል፣ ወደፊትም ይቀጥላል። የእግዚአብሔር ድንቅ ስራ ነው። ስለዚህ ሳይመሽ ሳይርቅ በቅርቡ ሳይመሽ አሁኑኑ ልንሰራው የሚገባንን እንስራ። ለዚህ ደግሞ የዛሬዎች ምሩቃንም አብነት ሁኑ። ከሌሎች መውሰድ ያለባችሁ ተቀማጥሎ መኖርን አይደለም። የተማራችሁትን ተግባራዊ አድርጋችሁ ለእግዚአብሔር የታመናችሁ ሁናችሁ በየዘርፋችሁ ብዙ ልጆቻችን ዛሬ እናቶች አባቶች ሚይዙትን የሚጨብጡትን አጥተዋል። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ስለዚህ ተካስን የሚሉበትን አባቶች አሉን የሚያስተምሩ የሚባርኩ የሚሉበትን ስራ እንስራ።